ሂዳያ ማለት ኢርሻድ ወይም ዲላላ የሚለውን ቃል ይዛል። ኢርሻድ ማለት ዲላላ ማለት ማመላከት ማለት ነው። ጥሬ ቃሉ ማለት ነው። ሲታይ ለሰዎች ማሳወቅ፣ ማሳየት፣ ማመላከት፣ መምራት የሚጠቅማቸውን ነገር ለዚህም ዓለም ለቀጣዩም ዓለም የሚጠቅማቸውን ነገር ማሳየት ሂዳያ ይሉታል። አላህ ስብሓነሁ ወተዓላ ወሀደይናሁ ነጅደይን ሲል እና ሀደይናሁ ሰቢለን ሲል አረፍናሁ ማለት ነው ይላሉ። አሳወቅ ነው የሰው ልጅ ልክ ራሱ ላይ ለሰው ልጅ ማሳወቅን ግድ አድርጎ ለሰዎች የሚጠቅማቸውን ነገር ማብራራትን ራሱ ላይ ዋጅብ አድርጎ ወኢነ ዐለይና ለልሁዳ እንደሚለው በዓላን አይደለም የመጣው እኛ ላይ ልክ በሐዲስ አልቁድስ እንደሚናገረው ኩሉኩም ዳሉን ኢላ መን ሀደይቱሁ እንደሚለው ፈስተህዱኒ እንደሚለው ማለት ነው። አላህ ስብሓነሁ ወተዓላ ሌላ የቁርአን አንቀጽ ላይ ወማ ኩና ሙዐዚቢነ ሐታ ነብዐተ ረሱለን ሰዎቹን ሳያሳውቃቸው ሳይነግራቸው ቀጥተኛውን መንገድ ሳያሳውቃቸው ስለማይቀጣቸው ነው። ሂዳያ ማለት ማሳየት ማለት ነው። አላህ ስብሓነሁ ወተዓላ በራሱ ላይ ሊያሳየን ግድ እንዳደረገው ሁሉ ማንም አስገድዶት ሳይሆን በራሱ ላይ እና ዐለይና ለልሁዳ እኛ ላይ ነው ለሰዎች ማሳወቅ ማብራራት ያለው እኛ ላይ ነው። እኛ በራሳችን ላይ ግድ አድርገናል የሚለው ለሰዎች ማሳወቅን የሚጠቅማቸውን ለዚህም ዓለም ለቀጣዩም ዓለም